ሰላም እግዚአብሔር ይብዛላችሁ። ውድ የጠሪቱ ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ ይዤላችሁ መጣሁት እዚህ ጋር ዶሮ አዘጋጅቻለሁ። ዶሮ እንዴት እንደምሰራ አሸዋ ሙሉ ማለት ነው፣ ወይም ደግሞ ድጃይ መግሊ እንዴት እንደምንሰራ ይዤ መጥቻለሁ ማለት ነው። ላገኝ ይችላል ለቀዩ ስንታባ ያቱ ብሻንኳ ከስደፈ ጅራ ብሻንኳ ይልከደፈ ልኮ ኮንት ወረጅቹ ና ድጃይ መግሊ አሸዋ ሙሉቱን እዚህ ጋር ሰራ ነው ማለት ነው። ዶሮና ጥብስ አስተካክያለሁ። ተከታተሉ። ጫው ጨምሬበታለሁ ማለት ነው። ሰው ወደት ጉሬራ ካረኩ በኋላ እዚህ ጋር ቅመም አዘጋጅቻለሁ ማለት ነው። እዚህ ጋር ያለኝ ቅመም በርበሬ ያለኝ ማለት ነው። ቀይ በርበሬ እዚህ ጋር የስኒያሞን ቅጠል፣ ኩስበራ ወይም ደግሞ ድንብላል ማለት ነው። ስኒያሞን አለኝ፣ ሀባይ ለውን ካለኝ፣ ፍልፍል አስዋጥ አለኝ፣ ጥቁር በርበሬ ማለት ነው። ትንንሹ እቺ ነገር እኔ ሁሉም ሰማለሁ ግን ስሟን መያዝ አልቻልኳትም ማለት ነው። እቺኛው እና እኔና አለኝ ማለት ነው። ሁሉንም ሄል አለኝ። በትንሹ ሄል ጨምሩበታለሁ። ያላችሁ እንግዲህ ቤት ውስጥ ያላችሁ ቅመም በትንሹ ጨምሩበት ማለት ነው። ቅመም መነከሳ ቀብደን ሁንዱ መሳራ ጥቂት ደበላ ግርፋና ቀባ ስኔሙ ይችላል ሰናንቀባ ሁንዱ መሳቱ ከመነከሳ ቀብደን ታያቸው ያስተዋል ደምብላላ ነንቀባ ስኔሙ ነንቀባ ካበሄሎ ካንጀራ ነንቀባ ባለ ግርፋውክን ግርፋው ማጅናም ይላል ባላ ሰዓት ፊ ግርፋስ ነንቀባ ይችላል በርበሬ ዲማ ፍሬ ጉጭሳ ይችላል ቃራዳ ደስ በርበሬ ጉዳቻ ጥግ ፍሬ ሰዓት ፊ ቀመም መነከሳ ቀብና ተብሎ ደንደሰኒ ኩን እርገደፈን ቦ ደግሞ ሩዝ ያስመክ ይሰጣ እንደባለጅ ይችላል። ሽንኩርት ፊት ቲማቲም ይተንጉራል ፍሬ ሳይዝ ይችላል። አንድ ቲማቲም እና አንድ ሽንኩርት አዘጋጅቻለሁ ማለት እንዴ ሰንጠቅ አድርጌ ያዘጋጅቻለሁ። እሱን ደግሞ ውሃ ውስጥ አስገባለሁ ማለት ነው። እዚህ ጋር ዶሮ ውስጥ አስገባለሁ። ያስገብቼ ብስፋራሌ አጥቋለሁ። እዚህ ጋር ደርሰዋል ማለት ነው። አሁን አወጣዋለሁ። ጀስት መሬ ላይ አወጣውና ኮኮስ ገራ ናምባሳ ከሰይ ሲማሪ ኮተረተች ወደ አከብሻና ያላን ቀብነ ዘይት እየተጠበሰ ወንዴ ዘይት ብቻነው ቀባተ ገራ ሁለተኛ ከነው ሽንኩርት ሲሞ ከሰይ ምባሳ ሽንኩርት ከሰይ ሲቀማም ይሰራኝ ቀነሰች ወደ ያራ ፓወጣዋን ሩዙን ለመጨመር ማለት ነው። የሚወዱ ከሆነ መተው ትችላላችሁ። ማለት በቃም ችግር የለውም ነው እንደ ቤተሰባችሁ ይፈልጉ ከሆነ ዝም ብሉት፣ ማይፈልጉ ከሆነ ደግሞ እንዲህ ያደርጋችሁ አውጡት ማለት ነው። እኛ ቤት ሽንኩርትና አይፈልጉም እንዲህ ያደርጋችሁ አውጣው ማለት ነው። ሽንኩርት የእንበርባዳው ወንት አምጣችኋለሁ ማለት ነው። ከምን ሁሉ ማላወጣ ሽንኩርትና ቲማቲም አውጥቻለሁ። እዛ ሩዝ ጨምራለሁ። ውሃ ይመጥኝ እዚህ ጋር ሩዝ ጨምሬበታለሁ። ሩዝ ማለት ነው። ሩዝ ከሰማሁ በኋላ እስከምፈላልኝ ድረስ ብዬ ስሩን ቀንሳው መጣጥ ሲያደርግ ማለት ነው። ልክ መችኩስ እንደምንሰራ እንሰራለን ማለት ነው። ለምን ስለማላጠል ነው ማለት ነው። እስቲመራ አልጠቀምም። ስለዚህ ሲፈላልን ጠብቄ ልክ መጣጥተን እንደማችኩስ ሶፋውን ስሩ ቀንሳለሁ ሳቱ ማለት ነው። እዚህ ጋር ዶሮና አዘጋጅቻለሁ ማለት ነው። እዚህ ጋር ሎሚ ያለኝ ሎሚና ግማሽ ሎሚና ቲማቲም ቀባዋለሁ ማለት ነው። ትንሽ ጫው ጨምሩበታለሁ ውሃ እንዳይመልጥ እንዳያንሰኝ ማለት ነው። ትንሽ ሳልስበትና ማለት ነው። እኛ ጋር የኔ ቤተሰብ ዶሮ በጣም ሲበስል ነው የሚፈልጉት ማለት ነው። ልኩም ባይቶ እኮ ብልሻት ይጃለተን አገ በደንብ ትብልሻት ማለት ሳንኛ ተንሳኔ ፊ ብልሻት ሙንጫጫባን ቤተን ጆዳሲና ከሱቄሰን ቶለቶጅ እንደንደሰኒ ወሳኙ ቤተሰብ ነው ማለት ነው። የኔ ማዳም ቀላ ያለ ነገር በደንብ የበሰለ ነገር ነው የሚወደው። አሁን ዶሮ ሲጣበስ በደንብ ካልቀላ ልክ ስጠቁር ነው የምትበላው ማለት ነው። ማኛ ከስከሚያቀድ ድረስ እንደዛ ነው ደስ የሚለኝ ነው እንትን እዚህ ይሄው ሎሚ እንዲጨምሩበታለሁ። ከጨመርኩ በኋላ አሁን በዘይት ጥብስ አደርገዋለሁ ማለት ነው። ሎሚ ከከትጎዴ ወንዱ ማስወግዳዎች ነኝ መዘይት ከሰንተ ጎዞ ቢዳ ከነተ ደባል ያው ዱራስን ቀዋንተ ብሻዋንተ ልኩ ነው ሰው ቢዳ እንቃውን የሚያዋንተ ይተደባል። አሁን በዙሪያ እንዲካረኩ በኋላ ከዚህ ጋር ወጥቼ ይሄ ቅመሞችን ያወጣሁት ነው። ከዚህ ጋር ወጥና ጥኑ ንጹህ ነገር ላይ አድርጌ ጠብሰዋለሁ ማለት ነው።
እዚህ ጋር ዶሮዬን አዘጋጅቻለሁ። ዘይት ወጣት እዚህ ካር ጨምራለሁ። እንደ ድንገት ተጠርቼ ያው ሌላ ሰው ነው ጨረሰልኝ ማለት ነው። ያረብ ታውቃላችሁ፣ ያላችሁን ካር መጨመር ትችላላችሁ፣ ችግር የለውም። እዚህ ጋር ደግሞ ዶሮ እዚህ ጋር ደርሷል። ሌላ ነገር ታዝዬ ሌላ ሰው ነው ጨረሰልኝ ማለት ነው። እዚህ ጋር ይጓሉ ማለት ነው። ሀሻዋን ደግሞ ይሄ ፍሬዘር ውስጥ ነው እኛ የምንከተው ማለት ነው። ከዚህ በፊት ሰርቼ አሳይቻችኋለሁ። እንዲህ ዳር ላይ ቁጭ አደርገዋለሁ ማለት ነው። ለምን አይበሉም? እኔ አላዘጋጅም። እንዲህ በድስቱ ከሰራው ካስገባውላት ራሳቸው ነው ወስደው የሚበሉት ማለት ነው። ስለዚህ የሚፈልግ ከዚህ አንስቶ ይበላል፣ ማይፈልግ ደግሞ እዚህ ይተዋል ማለት ነው። ስለዚህ ለዚህ ነው ጎን ላይ ያደረኩት። ስለዚህ በሌላ ቪዲዮ እስከምንገናኝ ቻር ሰንብቱ። ይሄንን ይመስላል ማለት ነው። የዛሬ ምሳችን ትወዱታላችሁ ብዬ ተስፋ አለኝ። ምሳን ከኛ ራ ከነፈካታ ነው አስቲሃሾ ጭናንጎ ከንበርባዴ ፍቀሳን እንበርባን ነው እንገተዋን ተይፊ ቪዲዮ ብራት ናንጎል ስለዚህ ነጋና